ክሮሜና ዩቲዩብ ላይ ሰርች ያደርጋችሁ ታውቃላችሁ? ሰርች ያደርጋችሁት ሰርች ሂስትሪ ውስጥስ ደግማችሁ ማየት እንደምትችሉ ታውቃላችሁ? ዲሊት ማድረግስ? ለማንኛውም በዚህ ቪዲዮ ሁለት ነገሮችን አሳያችኋለሁ። በመጀመሪያ እንዴት አድርጋችሁ ሰርች ያደረጋችሁትን ሰርች ሂስትሪያችሁ ውስጥ ማየት እንደምትችሉ እናያለን። በሁለተኛ ደረጃ ላይ ደግሞ ይህንን ሰርች ያደረግነውን ሰርች ሂስትሪዎቻችንን እንዴት አድርገን ዲሊት እንደምናደርጋቸው እናያለን። በዚህ ቪዲዮ መጨረሻ ላይ ደግሞ የዩቲዩብ ፕላትፎርምን ሰርች ሂስትሪዎች ሁለት ቦታ እንደሚከፈሉና እንዴት አድርገን ማየት እንደምንችልና ዲሊት እንደምናደርግ መካተት ይችላችኋለሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉ። ባዩ ነኝ። ወደ ቪዲዮ እንሄዳለን። እሺ በመጀመሪያ የመጀመሪያውን ፕላትፎርም እናያለን። እስቲ ክሮሜ ላይ እናያለን። እሺ ክሮሜ ውስጥ ትገባላችሁ። እዚህ ጋር 3 ነጥብ አለች። እሷን ነው የምትነኩት ማለት ነው መጀመሪያ ላይ። ስለዚህ 3 ነጥብ እነካለን ብላችሁ ከዛን ሂስትሪ የሚለው ውስጥ ትገባላችሁ። ሂስትሪ እንዲህ ያመጣላችኋል ማለት ነው። ከነገዩ አፕሪል 8 ላይ ምን እንዳለ ይሄው እንደምታዩት፣ እንዲሁም ደግሞ አፕሪል 9 ላይ ዛሬ ደግሞ አፕሪል 12 ነው መሰለኝ እዚህ ጋር እንደምታዩት ነው ማለት ነው። ስለዚህ ከሆነ ይሄኛው ባድ ሂስትሪ ነው ብላችሁ ካሰባችሁ ይሄ ማጥፋት ትችላላችሁ ማለት ነው። ቀለል አድርጋችሁ እዚህ ጋር ኤክስ በማድረግ ማለት ነው። ቶታሊ ግን ሁሉንም ማጥፋት ፈልጋለሁ ካላችሁ ዲሊት ብራውዘርስ የሚለው ወደኋላ አንዴ ለመልስ ወደኋላ ስመልስላችሁ ዲሊት ብራውዘርስ የሚለውን ማለት ነው። እዚህ ጋር ዲሊት ብራውዘርስ የሚለውን ተጠቀማላችሁ። እሱ ውስጥ ትገባላችሁ ማለት ነው። እስቲ እንግባ ማለት ነው። ሳይን አውት ኦፍ ዘ ክሮም የሚላለ ማለት ነው። እንዲሁም እንደ አዲስ ክሮሜን ማስጀመር ከፈለጋችሁ እሱን ትነካላችሁ። እንደ አዲስ ይጀምርላችኋል ማለት ነው። ሙሉ ለሙሉ እንደ አዲስ ይጀምራል። ሶ በዚህ አይነት መልኩ አይተናል ማለት ነው። አንደኛ እንዴት ሰርች ኢንጂናችንን ማየት እንደምንችል፣ ሁለተኛ ደግሞ እንዴት ዲሊት ማድረግ እንደምትችሉ፣ እንዴት እንደ አዲስ ማስጀመር እንደምትችሉ ክሮም ላይ ይሄንን ይመስላል። ወደ ሁለተኛው ፕላትፎርም እንሄዳለን ማለት ነው። ሁለተኛው ፕላትፎርም ጉግል ላይ ነው። ጉግል ላይ ይሆናል። እስቲ ጉግል ላይ እናያለን ማለት ነው። ጉግል ላይም ኦንላይን መሆን አለበት። ይሄ ኦንላይን ላይ መሆን አለበት። እዚች ጋር ፕሮፋይላችሁ ይታያችኋል። ፕሮፋይላችሁን ትነካላችሁ ማለት ነው። ፕሮፋይል እንንካ እስቲ። ፕሮፋይል ስነካ እንዲህ ያመጣልናል። ዳታ ያስፈልገናል። ዳታ እንከፍታለን ወይም ዋይፋችንን እንከፍታለን። ከዛ እዚህ ጋር እንደምታዩት ዲሊት ላስት 50 ሚኒት ይላል። ዲሊቱ ጋር ለማሆን ሰርች ሂስትሪው እንዲያሳየኝ ስለፈለኩኝ ሰርች ሂስትሪው ጋር ገባለሁ። ሰርች ሂስትሪው ጋር ስገባ ሰርች ሂስትሪው ውስጥ ስገባ ከዚህ በፊት ሰርች ያደረኳቸው ነው የሚያወጣልኝ ማለት ነው። ነው ይሄው እነዚህን እንደምታዩት ሰርች የሆኑ ናቸው። ስለዚህ እንደዚህ ሰርች ሂስትሪ ከዚህ በፊት ሰርች የተደረጉትን ነገሮች ያመጣልናል ማለት ነው። እዚህ ጋር እንደምታዩት ስለምንድን ነው ሰርች ያደረኩት፣ ትራንስሌት ቱ እንግሊሽ ኦፔራን ተጠቅሜ ያለው እዚህ ጋር አለ ማለት። ስለዚህ ዲሌት ደግሞ ለማድረግ ለማጥፋት ያው ቱዴውን እዚህ ጋር ዲሌት ታደርጋላችሁ እየብቻ እንዲህ ማለት ነው። ዲሌት አደውል ደግሞ ዲሌት ሬንጁን መምረጥ ትችላላችሁ። እዚህ ጋር ባይዞ እሺ ዲሌት ሶስተኛ ላይ እንዳልኳችሁ ማሳያችሁ የዩቲዩብን ሰርች ሂስትሪ ይሆናል። እንደሚታወቀው ዩቲዩብ ሰርች ሂስትሪ ሁለት ቦታ ይከፈላል። የመጀመሪያው ሰርች ሂስትሪ ይባላል፣ ሰርች ያደረግነው ራሱ ማለት ነው። ሁለተኛው ግን ዎች ሂስትሪያችን ነው ማለት ነው። ሁለቱንም እስቲ እናያለን ለየብቻ። ከመጀመሪያው ጀምር ሰርች ሂስትሪ እኔ መጀመሪያ ዩቲዩብ ቻናላችን ላይ ዩቲዩብ አፕ ላይ መግባት አለብን። ዩቲዩብን እንደምታዩት ዩቲዩብ ውስጥ እንገባለን። ዩቲዩብ ውስጥ ከገባን በኋላ ኢንተርኔታችንን እንከፍታለን። ከከፈትን በኋላ ይሄ ዳውንሎድ የሆነው ዩቲዩብ ውስጥ ያለው ነው። ስለዚህ ምን እናደርጋለን? እሺ እዚች ጋር 3 ነጥብ አለ። እሱኛውን እነካለን ማለት ነው። 3 ነጥብ እነካለን። ሴቲንግ የሚለው አለ። ሴቲንግ የሚለው ውስጥ እንገባለን። እዚች ጋር ማለት ነው። ሴቲንግ የሚለው ውስጥ እንገባለን። እሺ እንገባለን። ከገባን በኋላ ሴቲንግ ውስጥ ሴቲንግ ውስጥ ከገባን ይሄው እንደዚህ ያመጣልናል። ምን ውስጥ ነው የምንገባው? ማኔጅ ኦል ሂስትሪ የሚለው ውስጥ ይሄው እንደምታዩት እዚህ ጋር ማኔጅ ኦል ሂስትሪ የሚለው ሂስትሪያችንን ስለሚያስቀምጥልን እዚህ ውስጥ እንገባለን ማለት ነው። እያየን ያለ ነው የዩቲዩብ ሰርች ሂስትሪ ነው። ስለዚህ እገባለሁ ማለት ነው። እዛ ውስጥ ስንገባ ኦኬ እየፈለገልን ነው።
ያው እንዲህ በዚህ አይነት መልኩ አምጥቶልናል ማለት ነው። ስለዚህ ዲሌት ማድረጉን ደግሞ እንዴት ነው? ይሄ እኛ ሰርች ያደረግናቸው ናቸው እነዚህ በሙሉ። እነዚህን ትምህርቶች አድርጌ ነበር ግሎባል ትሬንድ አሁን ስለምንወስድ እንደምታዩት እዚህ ጋር ያሉትን ኳስን እዚህ ጋር እንደምታዩት ገንዘብ መስራት ምናምን። እነዚህን ዲሌት ማድረግ ደግሞ ያው እንደምታዩት እዚህ ጋር ኤክስ ማድረግ ነው። በዚህ አይነት መልኩ ዲሌት ማድረግ እንችላለን ማለት ነው። አዘውንም ዲሌት ማድረግ እንችላለን። የቱዴውን ይኸው እዚህ ጋር ኦል ታይሙን ዲሌት ኦል ታይም እንዲሆን ምንም ስለማይጠቅም በዚህ አይነት መልኩ ዲሌት ማድረግ እንችላለን እዚች ጋር ማለት ነው። አዘውን በዚህ አይነት መልኩ ዲሌት እናደርጋለን ማለት ነው። ሌላኛው ደግሞ እስቲ ወደ ሁለተኛው ሊድ እንዳልኳችሁ ዩቲዩብ ዎች ታይም። ስለዚህ ዲሌት ማድረግ በዚህ አይነት መልኩ ትችላላችሁ። አደውል ግን ዲሌት ማለት ከፈለግን እዚህ ጋር ሬንጁን ማውጣት የቱዴውን ብቻ ማድረግ ከፈለጋችሁ ቱዴ ዲሌት ካስተም ሬንጅ ይላል። ኦል ታይሙን ደግሞ ዲሌት ማድረግ ከፈለግን በዚህ አይነት መልኩ ኔክስት እንለዋለን። አሁንም ዲሌት እንለዋለን ማለት ነው። ሁሉንም ዲሌት ያደርግልናል። እንደምታዩት ሁሉንም አጥፍቶልናል። ዲሌት ኮምፕሊት አድርጓል። ዲሌት ጨርሶልናል ማለት ነው። በዚህ አይነት መልኩ እዚህኛው ፕላትፎርም ላይ ሰርች ኢንጂናችን ኦር ሰርች ሂስትሪያችንን ማየት እንችላለን። አጌን ደግሞ ዲሌት ማድረግ እንችላለን። ዎች ሂስትሪም አለው ብያችኋለሁ። እሱ ጋር ደግሞ እንሄዳለን። ወደኋላ እንመለስና መንጋ እንሄዳለን። እዚች ጋር ዳውንሎድ ያደረግን ፋይላችን ጋር እንገባለን። እዛ እናውቀዋለን። እንደምታዩት ሂስትሪ ብሎ እዚህ ጋር ያመጣል ማለት ነው። እኛ አሁን ማጥፋት የፈለግነው ሰርች ሂስትሪያችን አለ ወይም ዎች ሂስትሪያችን፣ እሱን ለማጥፋት ነው። ቪው ኦል የሚለውን እነካለሁ። ቪው ኦል የሚለውን እንዲከነካው በኋላ ያየሁትን ነገር ቱዴን ያየሁት ከዚህ በፊት ያየኋቸውን ካሉ እዚህ ጋር ይዘረዝርልኛል። ደወል ዲሌት ማድረግ ስፈልግ እዚች ጋር ያለችዋ 3 ነጥብ ጋር ሄዳለሁ ማለት ነው። እንደምታዩት እሷ ጋር ከሄድን በኋላ ያው ፓውዝ ዎች ሂስትሪ መዝጋት ትችላለህ። ክሊር ኦል ዎች ሂስትሪ ማጥፋትም ትችላለህ፣ ማኔጅ ማድረግ ትችላለህ ይለኛል። ስለዚህ እኔ አሁን የማደርገው ማጥፋት ስለፈለግኩኝ ክሊር ኦል ዎች ሂስትሪ የሚለውን እንጠቀማለን ማለት ነው። ክሊር ኦል ዎች ሂስትሪ የሚለውን እጠቀማለሁ። እዚች ጋር አጠፋዋለሁ ማለት ነው። ክሊር ኦል ዎች ሂስትሪ ይለዋለሁ። ክሊር ታደርገዋለህ ሹርሊ አለኝ። ይኸው ማለት ነው። ስለዚህ ዩቲዩብን ሰርች ሂስትሪን በዚህ አይነት መልኩ ማጥፋት እንችላለን ማለት ነው። በዚህ ቪዲዮ ጥሩ ቁም ነገር እንዳገኛችሁ ተስፋ አረጋለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። ሀሳብ ጥያቄዎቻችሁ ኮሜንት ላይ ጻፉልኝ። ባዩ ሲኤስ ነበርኩ። ሌላ ጠቃሚ ቪዲዮ እንገናኛለን። እስከዚያው ቻው።